Hagau ergango bakajir tanuti magala badi abada gamojiti nada gai dargago dab dargageti wana radir kamai tainurati aku melmindini baramajirute barno niamaya feranurgati bakka kana labne jirado gumati ula kana ndile kenya wa mudati ngari nutufati nunjeti wallala arganne ergamajala amma ya jechungo avanza panama namni wale galo viva gochuduma maledini kenya amantin islama baradu fa dabrayumi yuhammayuma qawli rabbil ala qur'anan karoma barum saydile kanu jannama nisamamne male nis durgenyuma sene fagenyuma dibne jalala arganne ergamajala sababna wankana kasebya bolesa yalmanul guddata jirtana adagesa nutuman islama agutu yakesa ባይናን ወልቂታ ዮታነስ ለቆፍሳን በረታን ከኛ መሪዮ ጅራታነሳ ቁርአን ትምህርት ሲሰጥ የነበረው የሰበታ መድረሳ እጅግ በተጎሳቀለና አቧራ፣ ነፋስ፣ ዝናብ በሚያስገባ ቤት ውስጥ ነበር ልጆች ቁርአናቸውን የሚቀሩት። ይህ ሁኔታ አሳዝኗቸው እዚሁ ሰበታ ከተማ ውስጥ ለዘመናት ቁርአን ሲቀሩ የነበሩ ዛሬ አንጋፋ የሆኑ ወጣቶች ነገሩ ቆርቆሯቸው ቀጣይ ትውልድ ደግሞ የሚቀራበትን መድረሳ ለምን አናሰራም ብለው የማስተባበር ስራ ከዛሬ 13 ዓመት በፊት እንቅስቃሴ ጀመሩ። ያ ግንባታ በአካባቢው ተወላጆችና ከአካባቢው ደግሞ ወደ ተለያዩ ሀገሮች የሄዱ ወጣቶች ባዋጧት አነስተኛ መዋጮ መሰረት ተጣለና ይህ ህንፃ ተጀመረ። በሂደት ግን በአንዳንድ ውስጣዊና ውጫዊ ችግሮች ምክንያት ሊቋረጥ ችሏል። ዛሬ የሸገር ከተማ መጅሊስ ጽሕፈት ቤት እና የሰበታ መጅሊስ ባደረጉት ትልቅ አስተዋጽኦ በይፋ እንዲጀመር እውቅና ስለሰጡት እና ስራውን የሚመሩ አስፈጻሚዎችን ስለተመደቡለት እሱን በይፋ የምናስተዋውቅበት ፕሮግራም ነው ማለት ነው። ሁለቱንም የመጅሊስ ጽሕፈት ቤቶች አመስግኑኝን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የመክፈቻውን ፕሮግራም በቁርአን የሚከፍቱልን ኡስታዝ ነስረላህ ወደዚህ እንዲመጡልን ጠይቃለሁ። አመሰግናለሁ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك ويهديك صراطا مستقيما وينصرك الله نصرا عزيزا. هو الذي أنزل السكينة في قلوب المؤمنين هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم ولله جنود السماوات والأرض وكان الله عليما حكيما. ليدخل المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ويكفر عنهم سيئاتهم وكان ذلك عند الله فوزا عظيما. ويعذب المنافقين والمنافقات والمشركين والمشركات الظانين بالله ظن السوء
عليهم دائرة السوء وغضب الله عليهم ولعنهم وأعد لهم جهنم وساءت مصيرا ولله جنود السماوات والأرض وكان الله عزيزا حكيما إنا أرسلناك شاهدا ومبشرا ونذيرا لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا صدق الله العظيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله. ثم أما بعد أحييكم من تحية الإسلام تحية أهل دار السلام. السلام عليكم ورحمة الله وبركاته. በመጀመሪያ የዓለማቱን ጌታ አላህ Subhanahu Wa Ta'ala ለዚህ ለተከበረ ቀን ኢንሻአላህ ለዚህ ውድ ቀን በአንድነት ተሰባስበን በጋራ ቆመን በአንድነት መስራት እንደምንችል ላስቻለን አላህ Subhanahu Wa Ta'ala ምስጋና አቀርባለሁ ኢንሻአላህ። አልহামዱሊላህ ረብል ዓለሚን። በመቀጠል የዓለማት ብርሃን ለሆኑት ለነብያችን ሰለላሁ ዐለይሂ ወሰለም ሰላምና ሰላት ለሳቸው ላይ ይሁን በማለት ንግግሬን እንጀምራለን ኢንሻአላህ። ክቡር የተከበሩ የሸቂር እስልምና ጉዳይ ምክር ቤት ዋና ሰብሳቢ የሆኑት ሼኽ ጣሂር ሼኻችን አብዱልቃድር ሼኽ ጣሂር አብዱልቃድር፣ የተከበሩ የሸቂር ምክር ቤት ዋና ጸሐፊ የሆኑት ኡስታዝ ያህያ አባጀመል፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ ወጣቶች እንዲሁም ይህንን ፕሮግራም አክብራችሁ የተገኛችሁ ከህፃን እስከ አዋቂ ኢንሻአላህ እንኳን ደህና መጣችሁ እንላለን ኢንሻአላህ። የዛሬው ፕሮግራም ዋና ዓላማው ኢንሻአላህ እናስጨብጣችኋለን። ዋናው ዓላማው ምንድነው? ለዘመናት የተቆጨንበት ለዘመናት ስንናፍቀው የነበረ መድረሳ ቆሞ ቀርቷል። ይሄ መድረሳ ምን ይሁን እንዴት ይሁን ብለን ተነጋግረን በጋራ ቆመን በአንድነት ለመስራት ጥንካሬ ያላቸው ዕውቀት ያላቸው በጋራ አሰባስበን በአንድነት ቆመው ኢንሻአላህ ይሄ መድረሳ ለማስገንባት የግንባታ ኮሚቴ አዋቅረናል። የፕሮግራሙ ርዕስ ብስራት ይባላል ኢንሻአላህ። ዛሬ እናንተ ፊት ቆመን እናበስራችኋለን። ከነኚህ ኮሚቴዎች ጎን ቆማችሁ የግንባታ ኮሚቴዎች ጎን ቆማችሁ በዱዓ በገንዘብ በጉልበት በእውቀት በችሎታ ከጎናቸው ቆማችሁ ልታግዟቸው ማለት ነው ኢንሻአላህ። ዋና ዓላማው ይሄ ነው ማለት ነው። ይሄ ማህበረሰብ ትንሽ ውዥንብር የተፈጠረ ጉዳዮች ነበሩ። ውዥንብሩ ምንድነው ካላችሁ ሐቂቀተን ሌላ አካባቢ ላይ አንተ ትገነባለህ ወይ አንተ አትገነባም የሚል ነው። እኔ አልገነባም እኔ አልፈልግም ወይ አንተ መገንባት አትችልም የሚል የምቀኝነት ውዥንብር ነው። ሰበታ ላይ ግን የነበረው ያ አልነበረም። ሐቂቀተን ሰው አብዛኛው ሰው አይምሮ ውስጥ ያለውን ባላውቅም ሰበታ ላይ የነበረው እኔ ገነባለሁ ነው። ሁለቱም ዓላማው የመገንባት ችሎታና ፍላጎት ብቻ ነው የነበረው። ይሄ ኃይል አንድ ቢሆን ቢሰባሰብ በጋራ ቢቆም ምን ይሆናል? ኢንሻአላህ የተሻለ ነገር ይሰራል የሚል ግምት ይዘን በአላህ ላይ ተማምነን እነኚህን ወጣቶች በአንድነት አሰባስበናል ማለት ነው ኢንሻአላህ። አሁንም እኔ እዚህ የቆምኩት እናንተን እንኳን ደህና መጣችሁ ለማለት ነው። ዱርሴ አባን ኬኛ ዓሊምኒ ኬኛ ዱረቡአ መጅሊሳ ሸገር ከንተአን ሼኽ ጣሂር አብዱልቃድር አርሄቡ በገነጋን ኡፍተኒ ኑ ቢራ ጌሰን ኢስኒን ጀን ittiin aansuu dhaaf barreessaa
مجلس شجر كنتان درانا بريسا مجلس شجر كنتان شيخ كينيا شيخ يحيى أبا جبل باغانا غانو افتني غمچوان أبساها ترتنيف وان ودسودا يادا ترتن سنة دغهودا أسران إسن غهته إسنين جنة علماء كينيا أبوتين كينيا إمامولين بوتا الددار افتن باغانا غانو افتن إسنين جنة الله أكبر ويانا دا نهيف ويا أداتي ويانا دا ويا غمچوتي جچون ويانا دا حال أداتين كان نتدلالو مجلسني تتاما غالا سبتا ويا غافا مودمني كنمو فرّا مودما فقطي وقوة أسديبئو نتي تيسو سرّفنا وكين واجرة سرّفنا جتشو داندورا أمتا كينيا قلبين ساياد دئي ركتي جيرو قلبي ساقمت شيفنا أمتا كينيا أبتي قلبين ساقل أبتي جيرو قمت شيفنا جتشو دان إدوك وفي كينيا تيسون تلفتين أمتا كينيا تيسو تلچنين قلبي ساقمت شيفني كاني وفي كينيا تيسو تلفتنا جتشو دان والكاني تيسو أمالتي واجرة تقوم مالتي أفصوني أمتا كينيا تجاجلو تسين نجر مسجدوان والنبين قدام جدو جرو إماما كوميتي بيا والنبين كتا نجينيات هرماتي كتا نجينيا وايجرا قبي مقالا شكر كتا مقالا شكر مجلسة كتا مقالا شكر اتنكييتي دبين جرا أججرو غادي أفتفوني غادي تيني مريو قدادان irratti mariyanne dubbii kana hojii kana hiinne ummata tasgabbeessuu dandeenye jirra. Ammas ittiin aansuudhaan masjida biraa kan waldhabbiin guddaan jiru nageenyaan wal qabatee itti dhiyaannee gadi buunee mari'achiisuudhaan ilaaluudhaan ummatas komitees imaamas ilaaluudhaan tokko taasifnee araarsinee nageenya oomishnee argamsiifnee jirra. Achis deebine ummanni kutaa magaala sabbataa yoo jennu ummanni aanaa Moglee, ummanni aanaa Meettaa, ummanni aanaa Caffee hundi waa'ee kanarratti qalbiin isaa dhukkubsatee majlisni yookiin madrasaa isa fakkaatu dhabuudhaan majlisni maal nuu fida laata jechuudhaan gaafii guddaa qalbii keessa taa'ee yaaddaa kan ture ta'uusaa wagguu ilaallu kana ummanni madrasaa gaarii tokko bootaa hirzii tokko bootaa ilmii tokko hin qabne kun maal ta'uu qaba ummanni guddaan aanaan sadan kun aanaan sadan kana keessatti wanti ija qabu tokko argamuu qaba gaafa jennu awwalan مدرسة الإمام الشافعي أبوتي كينيا غرغدولي دان اومشامي إجارسي سادر غقولي كينيا عدت أنين إيغالامي كراتي أبتي كن تمرم قبا وانجدام إرتي مريان وانتي مدرسة كن جو إجارمي باي أمتا كان ilmaan kan kootiif maal ta'uu qaba eessa dhaquun qaba ijoollee koo eessa geeffachuun qaba ijoolleen koo hifzii gaariin argattu ilmii gaariin argattu waan ittaatu qabdu eessa kan koon dhaqa mana kan koo gurgureen bahamoo jedhee yaaddoo keessa jiru yaaddoon isaa furamuu qaba maaliin madrasaa imaamu shaafi'iitiin waan jedhamu madrasaan kun ijaaramee akka galma ga'u irratti qabsoofneerra mariyoo guddaa irratti gaggeessineerra ala achii kaanu komitee ijaarsa addaadhaa gamaa gamanaan kan nuti ijaara warra jedhee duraan walii galtee dhabee rakkachaa jiru walitti fiduudhaan tokko taasifneerra. Allahu akbar.
tokko taasifne muudama guyyaa hadhaa muudama ijaarsa eegalaa abbootiin keenya dura bu'aan majlisa shaggar irratti nu argamanii abbootii keenya wajjin namoota keenya wajjin imaamotii aanaa sadan keessa jiran hunda waammannee gammachuudhaan guyyaa hadhaa madrasaan kun akka muudama fudhatanii koomiteewwan kun hojii eegalan isin affeerrannee jirraa baga gammaddanii baga gammanne isiniin jechuun barbaada። በፕሮግራማችን መሰረት እንግዲህ አሁን የሚቀጥለው የመድረሳውን የግንባታ ታሪክ የሚያሳይ አጭር ዶክመንተሪ ፊልም አለ። ይሄ ዶክመንተሪ ፊልም ከዛሬ 13 ዓመት በፊት የተሰራ ነው። ገና ሐሳቡ ሲጠነሰስ አሁን የምታዩት የህንፃ ቦታ ባዶ ነበር። ተማሪዎች የሚማሩበትንም ክፍል ያሳየናል። እንዴት ከዛ ተነስቶ ወደዚህ ዓላማ እንደተነሱ ኮሚቴዎችን እንቅስቃሴ ያሳያል። ህዝቡን ያነሳሳው ጉዳይ ምን እንደሆነ ይሄ ፊልም ቁልጭ አድርጎ ስለሚያሳየን በጥሞና እንድትከታተሉት ነው የምጠይቀው። ለዚህ ዓለምም ሆነ ለአኺራ የሚበጀውን ትክክለኛ መንገድ ለመያዝ በእስላማዊ ዲሲፕሊን ታንጾ ማደግ ወሳኝ ነው። ይህንንም ማህበረሰብ ለመፍጠር መማር ግንባር ቀደም ስፍራን ይይዛል። መማር ሲባል ዘመናዊን ትምህርት ብቻ ማለት ሳይሆን ለማንኛውም ትምህርት መሰረት ሊሆን የሚችለውን የቁርአን ትምህርት በተገቢው መንገድ ማወቅ ማለት ነው። ከአላህ የወረደውን ቁርአን በተገቢው መንገድ አውቆ ህግጋቱን ተከትሎ ማደግ ለአንድ ልጅ ስብዕና በራስ መተማመንና ቀጣይ ህይወትን በስኬት ለመምራት የሚያስችል ትልቅ ድርሻ አለው። ልጆች የዚህ ዕድል ተቋዳሽ እንዲሆኑ ወላጆችና የአካባቢ ሙስሊም ህብረተሰብ በመምህራን አቅርቦት በትምህርት ቤት ወይንም በመድረሳ ግንባታ የውስጥ ቁሳቁስና ሌሎችንም የማሟላት እስላማዊ ግዴታ አለባቸው። በዚህ መሰረት ከአዲስ አበባ በ25 ኪሎ ሜትር ርቀት ላይ የምትገኝ የአንጋፋ ዕድሜ ባለቤት በሆነችውና በሚያማምሩ መልክዓ ምድሮች የተከበበችው ሰበታ ከተማ በርካታ የሙስሊም ህብረተሰቦችን አካታ ይዛለች። ይሁን እንጂ እንደ ሙስሊሙ ህብረተሰብ ቁጥር መብዛት በከተማዋ የሚታየው የቁርአን ትምህርት ቤት ወይንም መድረሳ ያለበት ደረጃ እጅግ አሳዛኝ ነው። የዛሬ 40 ዓመት አካባቢ የተቋቋመው ይህ መድረሳ አንዳች ጥገናም ሆነ የመስፋፋት ሥራ ሳይሰራለት በተቃራኒው የተማሪዎች ቁጥር እየተበራከተ መምጣቱ ጉዳዩን እጅግ አሳሳቢ አድርጎታል። ከዚህ መድረሳ ጋር ላለፉት በርካታ ዓመታት ደፋ ቀና ሲሉ የነበሩትና ለበርካታ የአካባቢ ልጆች ቁርአን ማክተም ትልቅ አስተዋጽኦ ሲያበረክቱ የነበሩት ሼህ አብዱረዛቅ አደም እንኳን ኑሯቸው ከጀውዳፍ ቢሆንም ሃይማኖታዊ ግዴታቸውን ለመወጣት ዛሬም በስተርጅና በዚሁ ግቢ ውስጥ ደፋ ቀና ይላሉ። ለሳቸው የኑሮ ለውጥ አለማየትና ቤተሰባቸውን በበቂ ደሞዝ ማስተዳደር አለመቻላቸው ሳይበግራቸው ይልቁንስ ዘውትር የሚመኙት አስታዋሽ ያጣው ይህ ረጅም ዕድሜ ባለቤት የሆነው መድረሳ ሙሉ በሙሉ ወድቆ ከማየታቸው በፊት በአዲስ ግንባታ ተገንብቶ በማየት እፎይ የሚሉበትን ቀን ይናፍቃሉ። ይሄው ቤቱም ፈርሷል። በዚህ ሁኔታ ከቀጠለ ልጆች መማሪያ ክፍል ላያቸው ላይ ይፈርሳል። ለረጅም ዓመታት ባልተጠገነ ቤት ውስጥ ቁርአን አስቀርተናል። አሁን ግን ቢቻል በአዲስ ግንባታ ቢቀየርላቸው የተሻለ ይሆናል። የመድረሳውም ሆነ የኛ ህይወት አሳዛኝ ነው። ስለዚህ ይመለከተኛል የሚል ሁሉ የእርዳታ እጁን እንዲዘረጋልን አደራ እላለሁ። ሁላችንም የምናውቃቸው ከዛሬ 30 ወይም 40 ዓመት በፊት እዛ አካባቢ ቁርአን ማስቀረት የጀመሩ ሼክ አብዱረዛቅ ወይም አባ ቀልቢን ሁላችንም እናውቃለን። አሁንም ቢሆን ከዛሬ 30 እና 40 ዓመት በፊት ጀምረው አስቀርተዋል። ያገኙት ነገር የሚተዳደሩበት የራስ የሚሉት ነገር አሁንም ምንም ነገር የላቸውም። እዚህ ደረጃም ደርሶ እዛው ቁርአን ቤት ውስጥ ነው እድሜያቸውን እያሳለፉ ያሉት። በከፍተኛ ሁኔታ መረዳት እንዳለባቸው እዚህ አጋጣሚ ማስተላለፍ ፈልጋለሁ። መድረሳው ግድግዳው ተሰነጣጥቋል። በሮች ከጥቅም ውጪ ሆነዋል። ከእድሜ ብዛት የተነሳ የፈራረሱት ግድግዳዎች ንፋስና ፀሐይ ወደ ክፍሉ ስለሚያስገቡ ለተማሪዎች የክፍል ውስጥ ቆይታ ስጋት ሆነዋል።
የሚጸዳዱበት ሽንት ቤት እንኳ ሲታይ እስልምና ከሚጠይቀው ጽዳት ጋር የተቃረነ ከመሆኑም ሌላ ልጆቹን ለተለያዩ በሽታዎች ስለሚያጋልጥ የወላጆች የዘውትር ስጋት ሆኗል። ሲመሰራ ዘመኑ ብዙ ጊዜ ነው። ዛሬ አይደለም መቼም ወደ 40 ስንት ዓመት ነው። በፊት እንኳን ሲጀመር ዳና ነበር። በኋላ ደከማውን ማግሰም ጠፋ። እንዲሰራ እዚህም ተቀርቶ የወጣም ይሆን ሌላም ቢሆን እንደሚያግዙ ማንም የሀገሩ ነው ለራሱ ነው ያገኛል፣ ከአላህም ያገኛል። እንዲያግዙ እንፈልጋለን። በአጠቃላይ የከተማውንና የአካባቢውን ተወላጆች በተለያዩ ጊዜያት የቁርአን ትምህርታቸውን ያከተሙበት ይህ መድረሳ በዘመናዊ የትምህርት መሳሪያ ሊታገዝ ቀርቶ ያለው የጭቃ ቤት ተሰነጣጥቆና ተፈረካክሶ የቁርአን ተማሪዎችን የመማር ማስተማር ሂደት አደጋ ላይ ጥሎታል። ታላ በቁርአን ውስጥ እናንተ ሰዎች ሆይ አላህ Subhanahu Wa Ta'ala መንገድ መልካም ስራን ከመስራት አላህ Subhanahu Wa Ta'ala በመገዛትና መልካም ስራዎችን ከመስራት አላህ Subhanahu Wa Ta'ala በመፍራት ላይ ተባበሩ፣ ክንዳችሁ አንድ ሁኑ። ለኢስላም ለአኺራም ሆነ ለዱንያ ህይወታችሁ ለእናንተም ለሙስሊሞችም መልካም ተግባሮችን በመተባበር ስሩ ባለው መሰረት ከመጥፎ ነገሮችና ጠላቻን ከማስፋፋት ተቆጠቡ ባለው መሰረት መልካም ሰሪዎች ሆነን አላህ ዘንድ ምንዳንችን እንድናገኝ እናንተም የዚህ መልካም ስራ ተቃዋዳሽ እንድትሆኑና ውጤቱንም አብረን በዱንያም በአኺራም እንድናይ በአላህ ስም እንጋብዛችኋለን። እኔ 1967 ዓመት ጀምሮ እዚህ ነዋሪ ነኝ። ያው ለውጥ ምንም ያየነው ነገር የለም። አንዳንድ ይለጠፋሉ፣ ወዲያው ይፈርሳል። ልጆቹም ምንም ፋይዳ እንትን ያለው ነገር አላገኙም። እውቀትም እና ብዙ እንትን ለውጥ ያስፈልገዋል እዚህ ትምህርት ቤት እና አላህ ይረዳቸው ሰዎች ይረዱንና ጥሩ እንትን እናቋቁም ጥሩ ነው ይመስለኛል። የዚህ መድረሳ ቀጣይ ሁኔታ ያሳሰባቸው በሳውዲ የሚኖሩ የአካባቢ ተወላጆች ጊዜያዊ ችግሩን ለመቅረፍ መደረግ ስላለበት ሁኔታ በአካባቢው ከሚኖሩ ሙስሊም ወጣቶች ጋር ግንኙነት በማድረግ የሀሳብ መለዋወጥ ተጀመረ። በአካባቢው የሚኖሩ ወጣት ሙስሊሞችም ሀሳቡን በመቀበልና የበለጠ በማስፋት ለጊዜያዊ ችግር የታሰበው እቅድ ትኩረት ወደሚሻው የመድረሳ ግንባታ እንዲለወጥ ባቀረቡት ሀሳብ መሰረት ስምምነት ላይ በመድረሳቸው ነው። በዚህ መድረሳ ከዚህ ቀደም ይማሩ የነበሩ ልጆች በአገር ውስጥና በውጭ የሚገኙት የጀመሩት እንቅስቃሴ ነው። አጀማመሩን በተመለከተ በተለያዩ በተገኙ አጋጣሚዎች መድረሳውን ለመርዳት በጅዳ አካባቢ የሚገኙ የአካባቢው ተወላጅ ሰዎች መድረሳውን በተለያየ ነገር ለመርዳት እንቅስቃሴ ለማድረግ ይህንኑ መልእክት እዛ ተሰባስበው ከተነጋገሩ በኋላ ለኛ ያስተላልፉልናል። ያስተላለፉትን መልእክት ምንድነው? በመድረሳው የተወሰኑ ወርሃዊ ወጪዎችን የመሳሰሉ ነገሮችን ለመሸፈንና አንዳንድ አስተማሪዎችን ለመርዳት የነበረ ሀሳብ ነው። በኋላ ሀገር ውስጥ የምንገኝ ሰዎች ይህንን ነገር ተነጋግረን ይህንን ለምን እንዲህ ባጭር እናስባለን፣ እስከ ግንባታ ድረስ ማንሰብ እንችላለን። አሁን ሰበታ አካባቢ ያለው የግንባታ ሁኔታና እየጨመረ ያለው የሰው ኃይል የነዋሪው ቁጥር ከፍተኛ ሲሆን መድረሳችን ግን ከዛሬ 20 እና 30 ዓመት ጀምሮ እያደር ወደ ታች እየፈረሰና እየቀዘቀዘ እየጠፋ እየሄደ ያለ ስለሆነ እዚህ ባለበት ሁኔታ ሰው መርዳት ወይም መድረሳውን በተለያየ ነገር መደጎም ብዙ ለውጥ ሊያመጣ ስለማይችል ለምንድን ነው ግንባታውን የማናስበው የሚል ሀሳብ አቀረብንላቸው። እነሱም ደግሞ ይሄን ሀሳብ ከተወያዩ በኋላ ጥሩ ሀሳብ እንደሆነ ተስማምተው ተቀብለው ይሄንኑ እንቅስቃሴ የተለያዩ የአጭር የመካከለኛና የረጅም ጊዜ እቅድ ይዘን እንቅስቃሴዎቹን ማድረግ ጀምረናል። ለግንባታውም የመጀመሪያውን ድርሻ የሚወጡት በሀገር ውስጥ ያሉና ከሀገር ውጭ ያሉ የአካባቢ ተወላጆች መሆናቸውን ተስማምተውበታል። በቀጣይ በዚሁ አጭር ጊዜ ውስጥ የሚሰራው ምንድነው? ለቦታው ቀደም ብሎ ያው በወቅፍ የተገኘ ስለሆነ ህጋዊ ካርታም ሆነ ሌላ ነገር ስለሌለው ይሄንኑ ካርታ ማስገኘትና ህጋዊ ፍቃድ ካገኘ በኋላ የግንባታ ፍቃድ ማግኘት ነው። ይሄ እንደተጠናቀቀ በቀጠሮ ላይ ነው የምንገኘው። ይሄንን ካርታውን ለመውሰድ ቦታ ኦልሬዲ ተለክቷል። ይሄ እንደተገባደደ ወደ ሁለተኛው ወይም ወደ መካከለኛ ጊዜ እቅድ እንገባለን። የመካከለኛ ጊዜ እቅድ ምንድነው? ለዚሁ ግንባታ የሚሆን የገቢ ማሰባሰብ ስራዎችን በአገር ውስጥና በውጭ ሀገር መስራት ነው። ስለዚህ ይሄ ግንባታ ፈቃድ እንደተገኘና የቦታውን ካርታ እንደተረከብን
ዲዛይኑን በማሰራት ወደ ውጪ ላሉት ወንድሞቻችንም እንልካለን። እዚህም የተለያየ እንቅስቃሴዎችን በማድረግ ሁለተኛው የመካከለኛ ጊዜ እቅድ ስራ ይጀመራል ማለት ነው። ይሄም እንደተገባደደ የገቢ ማሰባሰብ ስራው እንደተሰራ ወደ ግንባታው እንገባለን። አሰሪ ኮሚቴ ይዞት የተንቀሳቀሰ ነገር ነው። ለዲንም ለዱንያም ለአኺራም ለዱንያም የሚጠቅም ነገርን ልጆችን እናፍራ ነው። የተተኪውን ትውልድ ቀድመን እንደነበር ነው የዱንያ ትምህርት ላይ ብቻ ተኮር አድርገን የአኺራውን የዱንያም ትምህርት ኢነሴንስ አላህ Subhanahu Wa Ta'ala ومنهم يقولون ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ያለውና ከሙእሚኖቹ ከሰዎች ክፍሎቻቸው ይላሉ የዱንያን ነገር ብቻ አስተን ከፊሎቹ ደግሞ ይላሉ ጌታችን ሆይ በዱንያም ላይ መልካሙን ነገር ስጠን በአኺራም ላይ መልካሙን ስጠን ከእሳት ቅጣትህም ጠብቀን ብለው ይለምናሉ ያለውን ይህንን ተግባራዊ ለማድረግ ሁለቱንም የዲንም የዱንያውንም ትምህርት የያዘ ከኢስላም መሰረታዊ አስተምህሮች ጋር የሚጣጣ መድረሳ የመስራት ነውና ለነዚህ የህብረተሰብ ክፍሎች መድረሳው ያለበትን አሳዛኝ ሁኔታ በቃላት ወይም በጽሁፍ ከመግለጽ በምስል የተደገፈ መረጃ ባሉበት ድረስ ሄዶ የሚያዩበትን መንገድ መፍጠር አስፈላጊ ስለሆነ ይህ አጭር ዶክመንተሪ ፊልም ሊሰራ ችሏል። ልጆቹ ደግሞ የሚማሩበት በቂ ትምህርት አቋም ያለው አይደለም። የግድ ነው መቼም መድረሳው ለቀን ከምንሄድ ብለን ህብረተሰቡ 2 ብር 3 ብር 5 ብር 10 ብር እያዋጣን ይሄው እስከዛሬ ድረስ አቆየነዋል። አንዱ ሼክ ያሉ ይሄው ወደ 50 አመታቸው ነው፣ ወደ 55 አመታቸው ይሆናል። ይሄን ያህል ጊዜ እዚህ ሲያስቀሩ ይሄው ሌላ ኡስታዞች እየተጨመረ ሲቀሩ የነሱ ማስቀራት ካልበሉ ካልጠጡ አይሆንም። ህብረተሰቡ የሚያዋጣ ነገር የለም። አሁን እንደውም ቆመዋል፣ ማዋጣት አቅቶታል። ስለዚህ ቢቻል ከአገር ውስጥም ከውጭው ህብረተሰብ እንደው ተገናኝቶ በጋራ ይሄንን አቋም ይዘን ጥሩ ትምህርት ቤት ለማቋቋም ቢሞክር በጣም የተሻለ ይመስለኛል። ስለዚህ ኮሚቴው ሊያስተላልፍ የፈለገው መልእክት በሀገር ውስጥም ሆነ በውጭ ሀገር የሚኖሩ የአካባቢ ተወላጆችም ሆኑ ሌላው የሙስሊሙ ህብረተሰብ የመድረሳው የወደፊት እጣ ፈንታ የሚወሰነው አሁን ነው በማለት ሁሉም የድርሻውን እንዲያበረክት ነው። ሳንጠቅስ ማናልፈው ይሄን የሚያክል ትልቅ ስራ ይሄን የሚያክል ኸይር ስራ ላይ ሁሉም ሀገር ውስጥ የሚገኝም ሆነ ውጪ የሚገኝ የአካባቢው ተወላጅም ሆነ እንዲህ አይነቱን ኸይር ነገር የሚደግፍ ሁሉ በመሆኑም ለዚህ የተቀደሰ ዓላማና ነገ በእስላማዊ ዲሲፕሊን ታንጾ ለሚያድጉ ህፃናት ስንል ሁላችንም የተቻለንን የገንዘብ አስተዋጽኦ ለማድረግ ቃል እንግባ። ምንዳው የሚገኘው ከአላህ ነውና። ባለፈው ክፍል 1 ዶክመንተሪ ፊልም ዝግጅታችን የመድረሳችን የደረሱልኝ ጥያቄ የአዲሱ መድረሳ ግንባታ አስፈላጊነትና የሁሉንም ርብርብ የሚሻ ጥሪ የቀረበበት ዝግጅት እንደነበር የሚታወስ ነው። እነሆ አሁን ደግሞ ለዚሁ ግንባታ የተቋቋመው ኮሚቴ የሰራቸውን ስራዎች አመላካች የሆነ አጭርና ገላጭ ዝግጅት ይዘንላችሁ ቀርበናል። በክፍል 1 ፕሮግራማችን በቀረበው ጥሪ መሰረት በሀገር ውስጥ የሚኖሩ በውጭ ሀገር የሚኖሩ የመድረሳው የቀድሞ ተማሪዎችና የአካባቢ ነዋሪዎች ባበረከቱት አስተዋጽኦ የምትመለከቱት ግንባታ ተጀምሯል። ለዚህም እስከ ግማሽ ሚሊዮን ብር የሚደርስ ወጪ ለግንባታ ውሏል። ለግንባታው የነበሩ ቅድመ ዝግጅቶችን መጨረስ ነው የነበረው። ቦታውን ለግንባታ ዝግጁ ማድረግና ለዚህ ግንባታ የሚሆን ገቢ የማሰባሰብና ግንባታውን የመጀመር ስራ ነው። በዚሁ መሰረት በአገር ውስጥ በውጭ ሀገር በሳውዲ አረቢያና በአሜሪካ ከሚገኙ የቀድሞ ተማሪዎችና ይሄንን እንቅስቃሴ ከሚደግፉ ሰዎች በተደረገ የማስተባበር ስራና በእነዚህ አካባቢዎችም ጭምር በተደረገ የኩፖን ሽያጭ እንዲሁም በሁለት የኢድ ሰላቶች ላይ
ተደርጎ በነበረ የእርዳታ ማሰባሰብ ስራ በተገኘ ገንዘብ ቦታው ላይ ግንባታ ተጀምሯል። ቦታው ላይ እንደ ፕላኑ ላይ እንደሚገልጸው ኤል ሼፕ ነው የነበረው ግንባታው። በተገኘው የገንዘብ ውስንነት የተነሳ የትምህርት የመማር ማስተማር ሂደቱ ሳይቋረጥ ግንባታው ለማካሄድ በሁለት ዙር እንዲደረግ አድርገን በከፊል ፈርሶ ቀሪው አሮጌው ውስጥ እየተማሩ በቀኝ በኩል ያለው ግን ፈርሶ ያው ግንባታው በመጀመር ላይ ይገኛል። ኮሚቴው ቀጣይ ስራዎችን ለመስራት የተለያዩ የህብረተሰብ ክፍሎችን ማዋየት ጀምሯል። በውጭ ሀገር የሚኖሩትን በቀጣይ ስለሚሰራው ስራ ባሉበት አዋይቷል። የሰበታ ከተማ ነዋሪዎችን በተለያዩ መንገዶች አግኝቶ ለማዋየት ችሏል። ከቀድሞ የመድረሳው ተማሪዎች ጋርም ውይይት ተካሂዷል። በዚህም ገንቢና ለቀጣይ ስራ ግብአት ሊሆኑ የሚችሉ ሀሳቦች ተንሸራሽረዋል። እንግዲህ ወጣቶቹ ተነስተዋል፣ ተባብሮ ተነስተዋል፣ ታጥቀዋል። ትጥቁን ወደ ኋላ አላሉትም። 4 ፎቅ እንሰራለን ብሎ አቅዶ ተነስተዋል። 4 ፎቅ ፕላኑ ተነስቶ ወጣቶቹ ከአረብ ሀገር ከጅዳ ሊኮት መሰረቱንም ምኑንም ፕላኑንም ሁሉ ነገር ካርታም ከዛ ወዲህ አስነስቶ ሁሉ ነገር አዘጋጅቶ መሰረቱን ጀምሮ መሰረቱ ላይ አሁን ጉልበታቸው ትንሽ እንግዲህ ከወቅት ጋራ ስላነሰብን አሁን እንግዲህ ወደፊት እንግዲህ ይሄ መድረሳ 4 ፎቅ ተዘጋጅቶ የሚያልቅ ይመስለናል። በሰበታ ከተማ እየታየ ያለው እድገት በመሰረተ ልማት፣ በአገልግሎት ሰጪ ተቋማትና በመሳሰሉት ፈጣን ለውጥ በመታየት ላይ ነው። የህዝብ ቁጥሩም ከእለት ወደ እለት በከፍተኛ ሁኔታ እያሻቀበ ይገኛል። ከዚህ ጋር ተመጣጣኝ የሆኑ የትምህርት ተቋማት መኖር የግድ ይላል። በመሆኑም የታሰበው አይነት መድረሳ በከተማችን መገንባቱ ለሰበታ ቢያንሳት እንጂ አይበዛባትም። የተጀመረው ውጥን ከግብ እንዲደርስ ድሮ በፈራረሰ ቤት ውስጥ ይማሩ የነበሩትንና ወደፊት በዚህ ውብ ህንጻ ለሚማሩ ልጆች ሁለገብ አገልግሎት እንዲሰጥ የተጀመረው ግንባታ ከፍጻሜው እንዲደርስ የሁሉንም ርብርብ ይጠይቃል። ይህንን የዲን ትምህርት የምናወርሳቸው ልጆቻችንን ይህን ነገር የኛ ኃላፊነት ነው። አሁን ያለን ሰዎች ይህን ሰርተን ማለፍ የግድ ነው። የግድ ገንዘብ ያለው ብቻ ሳይሆን በሐሳብም በጉልበትም አቅም ያለው ደግሞ እዚህ ነገር ላይ ተረባርቦ ይህንን ነገር ከዳር ማድረስ ነው። የሁላችንም ነው። ማንም የተለየ ባለቤት ይሄን ነገር በባለቤትነት የያዘው ሰው የለም። እንደጀመረው ሁላችንም ቀድመን ስለተማርንበት በእንደዛ አይነት ሰውን አስተባብረን ለመስራት ስለሆነ የጀመርነው በተለይ ባለሀብቶች እዚህ ላይ በበርካታ ነገሮች ባለሀብቶች እንደሚጠየቁ በደንብ እናውቃለን። በበርካታ ነገሮች ባለሀብቶች ድጋፍ እንደሚፈልግ ከዛ ውስጥ አንዱ ፕሮግራማቸው አድርገው ይሄን ግንባታ እስኪጠናቀቅ በቅርብ እየተከታተሉ ያለውን አሰራር በቅርብ እየተከታተሉ የሚለግሱት ገንዘብ የሚለግሱት ማቴሪያል በትክክል ስራው ላይ የሚውል መሆኑን በቅርብ እየተከታተሉ አስፈላጊውን ድጋፍ እንዲያደርጉልን ነው። ከዚህ ቀደም በተደጋጋሚ ጠቅሰናል። ከገንዘብ ከሚደረግልን ድጋፍ የበለጠ በማቴሪያል የሚደረግልን ድጋፍ እናበረታታለን። እኛ ማመቻቸት ይሆናል ስራችን። ስለዚህ በሚያመቻቸው በማቴሪያልም ይሁን በእውቀት በገንዘብ በቀጥታ ወደ አካውንት በማስገባት የሚፈልጉትን ስራ ለግንባታው በቀጥታ አውለው ነው ግንባታውን እውን ለማድረግ የተቻላቸውን ሁሉ አስተዋጽኦ እንዲያደርጉ ነው በነገው የመድረሳው ተማሪዎች እና በከተማው ሙስሊም ህብረተሰብ ስም ከፍተኛ ጥሪ ዲናዊ ጥሪያችንን ለማስተላለፍ ነው የምወደው። ያህለል ኸይሮችም ሰጥቶት ሌላም ሰው ሌላም እኔ የሚል ሰው ተገኝቶ ይሄ ቤቱ ተሰርቶ አልቆለት ጥሩ መድረሳና ጥሩ ትምህርት ቤት ተሰርቶ በዚህ ለማየት ቢያበቃን እንግዲህ ምኞቴ ይሄ ነው። ስለዚህ እርሶም የግንባታውን አስፈላጊነት በመረዳት ነገ በእስላማዊ ዲሲፕሊን ታንጸው ለሚወጡትና ከአላህ የወረደውን ቁርአን በተገቢው መንገድ እንዲማሩ ለወደፊቱ ተተኪ ትውልድ ሲሉ በገንዘብም ይሁን በቁሳቁስ የበኩሎትን እርዳታ እንዲያደርጉልን እንጠይቃለን። መድረሳን መገንባት ቀጣይ ትውልድን በእስላማዊ ትምህርት ማነጽ ነው። አላሁ አክበር አላሁ አክበር አላሁ አክበር። እሺ ወደ አሚድ ሁሴን ያው ቅድምም ባያችሁት መሰረት ከምስረታው ጀምሮ ለዚህ መድረሳ ግንባታ ሲታገሉ የነበሩ
መሰረት ከመጣል ጀምሮ ማህበረሰቡን በማስተባበር ከውጭም ከሀገር ውስጥም ያሉትን ግንኙነት በመፍጠር ትልቅ አስተዋጽኦ ለዛሬዋ ግንባታ እዚህ መድረስ ትልቁን ድርሻ የሚወስዱ ግለሰብ ናቸው። በሁለተኛ ደረጃ አዩብ ነስሬ ምክትል ሰብሳቢ ናቸው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እንግዲህ እነዚህ ሰዎች ሞራል ያስፈልጋቸዋል። ትልቅ ኃላፊነት ነው ያለባቸው። በቀጣይነት ይህን ግንባታ ጨርሰው ደግሞ ለምረቃ ይጠሩናል። በመሀል ግን በተለያየ ፕሮግራም እነሱ በሚያወጡት መርሃ ግብር መሰረት እየተገኘንላቸው እኛም በምንችለው ሁሉ ከጎናቸው መሆን አለብን። እርግጠኛንም በቅርቡ መርሃ ግብር አውጥቶ ያሳውቁናል ብለን እንጠብቃለን። በሶስተኛ ደረጃ አንዋር ከድር ጸሐፊ ነው። እሺ። በአራተኛ ደረጃ አቶ አብራር ጠይብ ሂሳብ ሹ አብራር ጠይብ። አላሁ አክበር፣ አላሁ አክበር። እሺ። አቶ አብደላ ጠይብ እዚሁ አሉ። እሳቸው ደግሞ ኮሚኒኬሽን ናቸው፣ የህዝብ ግንኙነት ማለት ነው። ትልቅ ስራ ነው የሚጠበቅባቸው። ስራው ትልቅ የቅስቀሳ ጥያቄ የሚጠይቅ ነው። በመቀጠል አባስ ሚልኪ ገንዘብ ያዥ አቶ አባስ ሚልኪ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ትልቅ ኃላፊነት ነው፣ ሞራል ያስፈልጋቸዋል። አቶ አብዱልፈታህ አንሳር የኮሚቴው አባል ናቸው። አብዱልፈታህ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሞራል ያስፈልጋቸዋል። በዚህ መሰረት አማካሪ ቦርድ አባላትን እጠራለሁ። 4 ናቸው። በመጀመሪያ አቶ ከድር ወዳጀው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እነዚህ አማካሪ ቦርድ በጣም ትልቅ ኃላፊነት አለባቸው። ከበላይ ሆነው አቅጣጫ የሚሰጡ ናቸው። አማካሪዎች ናቸው። በጎደለ የሚሞሉ ናቸው። ትልቅ 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 ኃላፊነት ያለባቸው ሰዎች ናቸው። ምርጫውም ትክክለኛ ይመስለኛል። አቶ ደሊል ይልማ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እንደምታዩቸው የከተማው አንጋፋ ነዋሪዎች ናቸው። ታሪኩንም ያውቃሉ፣ ተዋጽኦ ያደርጋሉ ብለን እንጠብቃለን። እሺ። በሶስተኛ ደረጃ አቶ አብዱልአዚዝ ይርጋ። እኚህም አንጋፋ የሰበታ ከተማ ነዋሪ ናቸው። አቶ አብዱልአዚዝ ይርጋ። እሺ። ሌላው በሙያው ትልቅ እገዛ ያደርጋል ተብሎ የሚጠበቀው አቶ ሽብልይ ረሺድ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የኮሚቴው ስብጥር እንደምታዩት ነው። እንግዲህ ከተለያዩ የሙያ ዘርፍ ነውና ሁሉም ለዚህ ኮሚቴ አስተዋጽኦ ያደርጋል ተብሎ ነው ምርጫው የተካሄደው። ለአላህ ቃል እንገባለን የተረከብነውን ኃላፊነት በአግባብ ዲኑ በሚፈቅደው አላህ በሚወደው ህዝቡን በሚወደው እንወጣለን ብለን ለአላህ ቃል እንገባለን። ከሆነ መተባበር ካለ መተባበር ካለ የራሳችሁን ጉዳይ እዛ ውስጥ እዚህ ውስጥ አታስገቡ። ስልጣንም ይሁን ጥቅምም ይሁን አታስገቡ። እንደዚህ ካረጋችሁ አላህ ይወፍቃችኋል። ይሄን ካረጋችሁ የግልን እንትን ፕሮግራም እዚህ ውስጥ ካስገባችሁ በጣም አስቸጋሪ መግባባት ላይም ችግር ይሆናል። ይሄን ኃላፊነት መሸከምና መወጣት ላይም ችግር አለ። ግን አሁን የዲን ስራ ነው። ይሄ ነገር የዲን ስራ ነው። የዲን ስራ የሰራ ሰው ብዙ አጅር ያገኛል። 2 ጥቅም ያገኛል። አንደኛ ህብረተሰቡን አገልግሏል፣ ጥቅም ነው። ሁለተኛ ከአላህ አጅር ያገኛል፣ ጀነት የሚገባ። 2 ነገር ታገኛለህ። አንደኛ ህብረተሰባችን የት ነገር ከተሰራ ህብረተሰቡ ይረዳል፣ በጣም ይረዳል፣ ጥቅም። ሁለተኛ ደግሞ ከነየታችሁ ለአላህ ብለን እንሰራለን የሚል ሀሳብ ካለ በአማና ከተወጣችሁ አጅር ታገኛለህ። ያ አጅር መቼ ነው? የት ነው የሚጠቅመው? ነገ በአኺራ ጀነት የምትገባ። ለዚህ በአንድ ድንጋይ 2 ወፍ መወርወር እንደዛ ይሆናል። ይሄ ትክክል ነው። ይሄ ዝም ብሎ ፕሮፓጋንዳ ሳይሆን ዲናዊ መመሪያ ነው።
ዲናዊ ቁርአናዊ መመሪያ አላህ ይርዳችሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እንደተባለው ብዙ ተብሏል። አልሐምዱሊላህ እንኳን አላህ ለዚህ ቀን አበቃን። አላህን በቅድሚያ የምናመሰግነው። ቀጥለን ግን ይሄንን ነገር ያመቻቹ ወንድሞች፣ የስራ ኃላፊዎች ከፍተኛ ምስጋና ማቅረብ እንፈልጋለን። በተለይ በቅድሚያ ማመስገን የምፈልገው የሸገር ከተማ እስልምና ጉዳዮች ምናልባት ብዙ አይደለም የተመላለሱ በተወሰነ ንግግር ነው አንደርስታንድ ያደረጉት። ለስራው ያላቸውን ጥልቅ እውቀት ነገሮችን ለማስተካከል ያለውን ተነሳሽነት አይተናል። እሱን ሳንጠቅስ አናልፍም። ሁለተኛ እናንተም አመስግናችኋል። በተለይ ወንድም ኡስታዝ ያህያ በግልጽ ያስቀመጥከው ነገር አለ። ይሄን አካባቢ ላይ ይሄንን ነገር እንዲመሩ ኃላፊነት የተሰጣቸው ሰዎች እያመጡ ያሉት ውጤት በእርግጠኝነት ለየትኛውም አካባቢ መማሪያ ሆኖ ለመጅሊሱ ይወሰዳል ብዬ ነው የማስበው። ምክንያቱም በአካባቢው ሰው በአካባቢውም በሚያውቁ ከአካባቢው በተገኙ ሰዎች ስራዎች ሲመሩ እንዴት ውጤት እንደሚያመጣ ያያችሁበት ስለሆነ አይ ቲንክ ለሌላም አካባቢ ትልቅ ነገር ነው፣ ትልቅ መማሪያ ነው የሚሆነው። ወንድሞቻችንም እንደጀመሩት ከዚህ በላይ አቅም እንዳላቸው እናውቃለን። ከዚህ በላይ ትልቅ ነገር የሰበታ ችግር ይሄ ብቻ አይደለም። በርካታ ዲናዊ ችግሮች ቢኖሩ ሊፈቱ መቻላቸውን ያየንበት ስለሆነ እነዚህ ሁለቱን ጠቅሼ ለማለፍ ነው። ጀዛችሁን አላህ በኸይር ይክፈለው። ከዛ በተረፈ እንግዲህ ያው እንዳያችሁት ብዙዎቻችን ምናልባት እዚህ ስክሪኑ ላይ የታየ ብቻ ሳይሆን እዚሁ ቤት ውስጥ ያሉ ሰዎች በተለያየ ደረጃ ለበርካታ ዓመታት ከዚህ መድረሳ ጋር ነው ያሉት። ሁሉም በቅርቡም እየሰሩ ያሉ ከዛ በፊትም የነበሩት። ስለዚህ ይህንን ነገር ወደ አንድነት አምጥተን ማንም ሰው የተለየ በተደጋጋሚ ተናግረናል። እዚህ ላይ ሲመሰረት ጀምሮ ያለ ሀሳብ ነው። የተወሰኑ ሰዎች ኢንተረስት ፍላጎት አይደለም። ይሄ የጋራ ብዙዎቻችን የቀራንበት ቀጥለን ለልጆቻችን ማመቻቸት የሚገባን ተግባር ስለሆነ ዛሬ የምናየው አይነት መነሳሳት አብሮን ካለ ምናልባት ዝም ተብሎ አይደለም። ሁላችሁ ብዙዎች ታሪኩን ታውቃላችሁ። ዝም ተብሎ አይደለም የተቆመው፣ በነበሩ ችግሮች ነው። እነዚህ ችግሮች ደግሞ እንደ ከተማ ብቻ ሳይሆን እንደ አገር መፍትሄ አግኝተው ሁላችንም እንደየአቅማችን ለዲናችን አስተዋጽኦ ልናደርግ የምንችልበት ምቹ ሁኔታ የተፈጠረበት ሰዓት ስለሆነ ብዙዎቻችን በዚህ መልክ ነው ወደዚህ የመጣ ነው እና ይሄንን አጋጣሚ ተጠቅመን በፊት የነበረው መነሳሳት ቦታው ላይ መልሰን እኛ ለብቻችን ልናሳካ የምንችለው ምንም አይነት ነገር አይኖርም። እንደ ቀድሞ ሁሉ ቀድሞ ይሄ ሁሉ ህብረተሰብ ነው አብሮን ያለውና ያንን መነሳሳት ፈጥረን መነሻው ሁላችንም ከኛ አቅም መነሳት መቻል አለብን። በእርግጥ ሀብት ማፈላለግ በየትኛውም ደረጃ እንደ ኮሚቴ ልንሰራ ያቀድነው ስራ ነው። መነሻው ግን ሁል ጊዜ እኛ መሆን አለብን። እኛ በአቅማችን ስንንቀሳቀስ ነው ሁሉም ሰው ሊደርስልን የሚችለውና ለዛ ኢንሻአላህ የኛ ቃል መግባት እናንተን ከአላህ ጋር እናንተን በተለይ የአካባቢ ነዋሪዎችን ተማምነን ስለሆነ ብስሚላሂ ረህማን ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ሰይድና ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም። አማ ባዕዱ አልሐምዱሊላሂ ሀዳ እጅ ኬኛስ ዋን ዱቢ ኸይሪ ደገኘ ቁመቴ ጋሪስ ነው እርገሜ kanaan dura namicha tutuu karaa adeemu ilmaa wajjin sa'a danuutti dhufe kormaan qabdu. Jennaan abbaa koo isaanii kun baay'eedha ta'u ilma koo jedheen isaanii xinnoodha. Adeemaa dhaqeetiyyee horii xinnootti dhufe korma qabdi. Isiin kun guddoodha jedhe. Isa sanaan xinnoodha jetta isa xinnaadhaan guddaadha jetta maaliifi jedheen. Inni guddaan sun kormaan qabuu jedhe. Inni xinnaan immoo jedhe korma qabaa kanaafan guddaadha jedheen. Alanaa iji keenyas gurguddaa sargee gurri keenya khayrii dhagahee rabbi sina gargaaroo dubbii sin hin daneessu dubbiin silaa danuudha. Amma immoo jabaadha rabbi sina gargaaruu. Kanaan dura ani amma gaafa masjiidni jalqabamu masjiidni kun jalqabamu asin jira. Mandisa gaafa nan beeka. Madrasaas irraa kuttan malee akkaataa madrasa abbayyoo keessanillee irraa kuttanii Haamidii Sabbaasaa irraa kutee Haji Hussein Ajiyaasin akka isaan itti ta'aban
دنو لغانا مني أبيان كيسان وبوليسي كيسان كان مدرسة كانت تلعب بري هنكم نمني والجالتي تفيك رجالتا جتي أسمارين مالي جناني ما جيني كينيا ندندا درق اللي الأول مدرسة كينيا لا دوان ندندو كانا أكاسات غوتاني مدرسة كم مدرسة تاساني مسجد كم مسجد ولرتي هنگنا باما هنا كينياتين مو إسنجر غارا غني كيسنا بنا كان الرسينتين إيرسو አንድነት ከሌለ መከፋፈላችን ከበዛ ለውጥ አናመጣም ስራዎችንም መስራት አንችልም መግባባት ብቻ ነው የሚሆነው ይሄ ደግሞ በምሳሌ ማስቀመጥ እንችላለን አይተነዋል ለዚህ የሚያዋጣን አንድነት ነው በጋራ ሆነን እኛም እንደመረህ ተጠቅመን በእያንዳንዱ መስጊድ ላይ ሰጥበታ ክፍለ ከተማ ውስጥ ወደ 26 መስጊዶች አሉ አዳዲስ ያገኘናቸው መስጊዶች አሉ ድጋፍ እርዳታ የሚፈልጉ መስጊዶች እነኚህን ሁሉ ተጠቅመን ማህበረሰቡን አንድ አድርገን በነገራችን ላይ ትልቅ የተቋም ክፍተት አለብን በጣም ትልቅ መድረሳ የለንም መስጊዶች መቆርቆሮ ምናምን ናቸው ትላልቅ መስጊዶች እነኚህ ብቻ ናቸው ይሄን ሁሉ በጋራ ሁላችንም ለመስራት የግድ አንድነታችንን መጠበቅ ወሳኝ ነው አንድነት የመጅሊሱ መርህ ነው መጅሊሱ የተቋቋመው ለሁሉም ሙስሊም ነው ማንንም ወጥ ያወጥቶ ማንንም ወደ ቤት የሚያስገባ መጅሊስ አይደለም እንደዚህ አይነት ሐሳብ ያለው ሰው ካለ ካሁኑ ተስፋ እንዲቆርጥ መጅሊሱ ያሳስባል ኢንሻአላህ አንድነት መርሃችን ነው አንድነት አስጠብቀን በአንድነት በጋራ የተለያዩ ግንባታዎችን የተለያዩ ልማቶችን የተለያዩ ጉዳዮችን እንሰራለን ሁለተኛው ያው የመስጊድ ግንባታ በርቱ ነው ይሄም ለመስጊድ ኮሚቴዎች ነው የመስጊድ ኮሚቴዎች ሰምታችኋል አላችሁ እዚህ መሃል የመስጊድ ግንባታ ላይ በርቱ እውነት ነው በርቱ ኢንሻአላህ ሌላ ማመስገን ያለብኝ ሁለት ሰዎች አሉ ሁለት ዑመሮች አሉ አንደኛው ዑመር የአላህ ይርሐመው የመሐመድ አሚን ወንድም እኛ ካርታውን ስናገኝ በጣም ተባብሮናል በጣም ካርታውን በአማና እስከማስቀመጥ ቢሮአችን መጥቶ ይሄን አማና ስለተረከባችሁኝ አመሰግናለሁ በጣም ከብዶኝ ነበር ብሎ ነው አማናውን ያስረከበን ለእናንተ እንገልጻለን ዱዓ እንድታረጉለትም አላህ ሂዳያ እንዲሰጠው አላህ ቀናውን መንገድ ለሁላችንም እንዲመራን አላህ የተሻለ ነገር እንዲያደርግለት እንዲቀበለው ዱዓ እንድታደርጉለት እንላለን ሁለተኛው ዑመር ማህሙድ ዛሬ መድረክ መሪያችን ማለት ነው ዶክመንተሪውን የሰራው ራሱ ነው ቅድም ያያችሁትን ዶክመንተሪ ከዚህ በፊት ጀምሮ እስካሁን ራሱ ጋር አስቀምጦታል ዛሬም ከጎናችን ነው ወደፊትም ከጎናችን እንደሚሆን አሳይቶናል ዑመርን ማመስገን እንፈልጋለን ሌላው ለእናንተ ማሳሰቢያ አለ ማሳሰቢያችን መጅሊሱ በማንኛውም የልማት ጉዳይ የጥፋት አይደለም وتعاونوا على البر والتقوى ስለሚል ማንኛውም ልማት ላይ ከኛ ጎን እንድትቆሙ ከኛ ጋር ተዓውን እንድታረጉ ጥሪ እናስተላልፋለን ቃልም እንድትገቡልን እንፈልጋለን በማንኛውም ልማት ላይ ኢንሻአላህ ጥፋት ሲኖር ስተት ሲኖር ደግሞ እጃችንን ይዛችሁ አጠገባችን ቆማችሁ ይሄ ስተት ነው ይሄ ያጠፋናል ልክ እንደ አባት ማለት ነው እንድትመክሩን እንድትገስጹን እናሳስባለን ይሄ ማሳሰቢያ ነው በነገራችን ላይ ይሄ ለእናንተ አማና እየሰጠናችሁ ነው ማለት ነው ኢንሻአላህ ማህበረሰቡን አንድ እንድታረጉልን ችግር ካለ ታው እንድትሉ ጥፋት ካለ አቁም እንድትሉ ማሳሰቢያ እንሰጣችኋለን በእያንዳንዱ የሰላት ወቅትም ሆነ በእያንዳንዱ የዳዕዋ ወቅት ወዓዝም ሲደረግ የምትመከሩት ነገር ነው እኛም ይሄንን አማና ለእናንተ እንሰጣችኋለን አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ዱመሳ اسمي دغان جاللان خيري دان بسم الله المان رتي علمي بس كان بيه غرسي تفازي بسم الله الرحمن امري في نهي برتي بيه كان على صراط المستقيم برتي كان حجت كان كثير بن هاغود بسم الله المان بركه ربنا هاغود بسم الله المان بيه اجاره ربنا هاغود المان خيري عبد ربنا هاغود بيه ربنا غانو هاغود ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار
وسلام على المرسلين الحمد لله رب العالمين اللهم صل وسلم Hagau ergaan koo bakka jirtanutti magaalaa baadiyyaa baddaa gammoojjiitti naadagai dargaggoodhaaf dargaggeetti waan irra dirqama ta'e nurratti akkuma ilmiin diini baramaa jirutti barnoonni ammayyaa feera nurgatti bakka kanaan laafnee jira dhugumatti ulaa kanaan diinii keenya waa mudatti garii nu tuffatti nun jetti wallaala arganne ergama jaala ammayyaa jechuun koo afaan zafanamma namni walii galuuf ifa gochuudhumaaf malee diiniin keenya amantiin islaamaa bara dhufaa dabra yoomiyyuu ammayyuma qawlii rabbal aalaa quraanaan qarooma barumsa idilee kan nuu jennu amma ni saamamne malee innis dur keenyuma